ምንም እንኳን በእግር ኳስ አልሆንም ቢለንም በአትሌቶቻችን ግን ተደጋጋሚ ድሎችን እያስመዘገብን ነው። በዓለም አቀፍ መድረኮች ላይ ኢትዮጵያና የኢትዮጵያውያንን ምልክት የሆነውን የኢትዮጵያን አትሌቲክስ ድል ዛሬም ከቻይና ናንጂንግ ቀጥሏል። የኢትዮጵያ አትሌቶች አሁን ከጥቂት ደቂቃዎች በፊት አንጸባራቂ ድል አስመዝግበዋል። መረጃውን በዝርዝር ይዤዋለሁ፣ ትሰሙታላችሁ። በ1500 ሜትር የወንዶች ውድድር ኢትዮጵያ በአትሌት ሳሙኤል ተፈራና ንብረት መላክ ተወክላ የነበረ ቢሆንም ሳሙኤል ጭራሽ አለመገኘቱም ታውቋል። ተጫዋቹ ለምን ስፍራው አልተገኘም፣ ለምንስ መጥፋት አስፈለገው የሚለውንም በዝርዝር ይዤዋለሁ። ይህንንም ጉዳይ ትሰሙታላችሁ። በሌላ መረጃ ደግሞ ኢትዮጵያና በግብጽ መካከል የተካሄደው የዓለም ዋንጫ ማጣሪያ ውድድር በግብጽ አሸናፊነት ቢጠናቀቅም ጨዋታው ግን አነጋጋሪ መሆኑን ቀጥሏል። ለምን ከጨዋታው በኋላ ጨዋታው አነጋገረ፣ ማንስ ምን አለ የሚለውንም ጉዳይ ይህንን ይዤዋለሁ፣ የምትሰሙት ይሆናል። ሌላው ደግሞ ውዝግብ በማያጣው የኢትዮጵያ አትሌቲክስ ፌዴሬሽን አሁንም አነጋገሩን ቀጥሏል። በቻይና ናንጂንግ ከባድ ውድድር እየተደረገ ባለበት በዚህ ሰዓት ከፌዴሬሽኑ በኩል የወጡ አንዳንድ አነጋጋሪ ጉዳዮች አሉ። ይህንንም ይዤዋለሁ። ሰላም ውድ የዛሬ ሚዲያ ቤተሰቦች፣ እንግዲህ የተለያዩ ስፖርታዊ መረጃዎችን በፍጥነት እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መጀመሪያ መረጃዬ አልፋለሁ። ምንም እንኳን እግር ኳሱ አልሆን ቢለንም በአትሌቶቻችን ግን ተደጋጋሚ ድሎችን እያስመዘገብን ነው። በዓለም አቀፍ መድረኮች ላይ ኢትዮጵያና ኢትዮጵያውያንን ምልክት የሆነው የኢትዮጵያን ሰንደቅ ዓላማ የሚያውለበልቡት ጀግኖች አትሌቶቻችን አሁንም ከቻይና ናንጂንግ ድል ማስመዝገባቸውን ቀጥለዋል። ትናንት ማለዳ የጀመረው የቻይና ናንጂንግ የዓለም የቤት ውስጥ ሻምፒዮና ውድድር ኢትዮጵያውያን ከፍተኛ ፍልሚያ እያደረጉ ናቸው። ወርቆቹን ጠቅልለው ለሀገራቸው ለማምጣትም ብርቱ ፍክክር እያደረጉም ናቸው። እስካሁን በተካሄዱ ውድድሮች ጀግኖች አትሌቶች ድል እየቀናቸው ነው። ዛሬ ማለዳ በ800 ሜትር የሴቶች ውድድር አትሌት ጽጌ ድጉማ፣ አትሌት ንግስት ጌታቸው ማሸነፋቸውን አረጋግጠዋል። በቻይና ናንጂንግ እየተካሄደ ባለው 20ኛው የዓለም የቤት ውስጥ የአትሌቲክስ ሻምፒዮና በሴቶች 800 ሜትር የግማሽ ፍጻሜ ውድድርም ተካሂደዋል። በ800 ሜትር ግማሽ ፍጻሜ ውድድር በምድብ አንድ ላይ አትሌት ጽጌ ድጉማ 2 ደቂቃ ከ03 ሴኮንድ ከ58 ማይክሮ ሴኮንድ በመግባት አንደኛ ደረጃን ስታጠናቅቅ፣ ወጣቷ አትሌት ንግስት ጌታቸው ደግሞ 2 ደቂቃ ከ04 ሴኮንድ ከ01 በመግባት ሁለተኛን ደረጃ በመያዝ ወደ ፍጻሜ ማለፋቸው ታውቋል። በምድብ 2 ላይ የተወዳደረችው አትሌት ሀብታም አለሙ በ2 ደቂቃ ከ05 ሴኮንድ ከ44 ማይክሮ ሴኮንድ በመግባት 6ኛ ደረጃ ይዛ ስታጠናቀቅ ወደ ፍጻሜ ለማለፍ ያደረገችው ጥረት ሳይሳካ ቀርቷል። ይህ ውድድር በነገራችን ላይ ነገ እሁድ ከ9 ሰዓት ጀምሮ ፍጻሜውን የሚያገኝ ሲሆን ኢትዮጵያ በዚህ በ800 እና በ1500 ሜትር የሴቶች ውድድር ላይ እንዲሁም ደግሞ በ3000 በወንዶችም በሴቶችም ትሳተፋለች። በእነዚህ ውድድሮች ኢትዮጵያውያን ወርቅ እንደሚያመጡ ከወዲሁ ከፍተኛ ግምትም አግኝተዋል። ወደ ሌላው መረጃ ያልፋለሁ። ሌላው ዛሬ የተሰማ መረጃ ደግሞ በ1500 ሜትር የወንዶች ውድድር ላይ ሳሙኤል ተፈራና ንብረት መላክ ይወክላሉ ተብሎ የኢትዮጵያ ሰንደቅ ዓላማ ይዘው ወደ ቻይና ናንጂንግ ቢጓዙም አንደኛው ሳይሳካለት ቢቀርም አንደኛው ግን ወደ ውድድሩ ጭራሽ ሳይመጣ መቅረቱ ተሰምቷል። በ1500 ውድድር ሳሙኤል ተፈራና ንብረት መላክ ይወክላሉ ተብለው አስቀድሞ መርሃ ግብር የወጣ ቢሆንም ሳሙኤል ጭራሽ ወደ ውድድሩ ስፍራ አላመራም። እንግዲህ በ1500 ሜትር የወንዶች በቻይና ናንጂንግ በሚደረገው የዓለም የቤት ውስጥ ሻምፒዮና ውድድር ማንንም አይወክልም። ሳሙኤል ለምንድን ነው ወደ ውድድር ስፍራው ያልመጣው? ጭራሽ ስለምን ጠፋ የሚለውን ፌዴሬሽኑ በጉዳዩ ላይ ምላሽ እንደሚሰጥም አሳውቋል።
እኛም በዚህ ጉዳይ ላይ አዳዲስ መረጃዎች ሲወጡ የምናጋራችሁ ይሆናል። በሌላ መረጃችን ደግሞ አትሌት ለተሰንበት ግዴ የወንድ ልጅ እናት መሆኗን ታውቋል። እንግዲህ ጸሎቷ ተሰምቶ አትሌት ለተገዳይ ሰንበት የልጅ እናት መሆኗን አሁን የተሰማ መረጃ ነው። ባለፈው ዓመት በቤተክርስቲያን ስርዓተ ጋብቻ የፈጸመችው አትሌቷ የልጅ እናትም ሆናለች። አትሌት ለተሰንበት በኦሎምፒክ በዓለም ሻምፒዮናና በሀገር አቋራጭ ውድድሮች ሀገሯን ወክላ ለመሳተፍ 6 ወርቅ 2 ብር እና 2 የነሐስ ሜዳሊያ ለሀገሯ ማምጣቷ የሚታወቅ ነው። እኛም እንግዲህ ከወዲሁ እንኳን ደስ ያለሽ ለማለት እንወዳለን። በሌላ መረጃ ደግሞ የኢትዮጵያ ብሔራዊ ቡድንን የሚመለከት መረጃ ነው። ብሔራዊ ቡድኑ ወይም ዋሊያዎቹ ከግብጽ ጋር ያደረጉት የዓለም ዋንጫ የማጣሪያ ጨዋታ በፈርዖኖቹ የ2-0 አሸናፊነት ተጠናቋል። እንግዲህ ትላንት እኩለ ሌሊት ላይ በተደረገው የፈርዖኖቹን ጨዋታ የማሸነፊያ ግቦቹ ያስቆጠረው መሐመድ ሳላህና ዚዞ ናቸው። መሐመድ ሳላህ በ6 ጎሎች የዓለም ዋንጫ የማጣሪያ ኮከብ ግብ አግቢነቱን እየመራ ይገኛል። ግብጽ ማሸነፏን ተከትሎ ነጥቧን 13 በማድረስ የምድብ 1 መሪነቱን አጠናክራለች። የምድቡ ደረጃ ምን ይመስላል በሚለውን ስንመለከት አንደኛ ደረጃ ግብጽ ስትቀመጥ 13 ነጥብ ይዛለች። ሁለተኛ ቡርኪና ፋሶ፣ ሶስተኛ ሴራሊዮን ተቀምጠዋል። ጊኒ ቢሳው 4ኛ ደረጃ፣ ኢትዮጵያ ደግሞ በ3 ነጥብ 5ኛ ደረጃ፣ የመጨረሻው የምድቡ የተቀመጠችው ደግሞ ጅቡቲ ስትሆን 1 ነጥብ ነው የያዘችው። ቀጣይ ጨዋታዎች ምን ይመስላሉ ብለን ስናይ ሰኞ ሌሊት የኢትዮጵያ ከጅቡቲ፣ ማክሰኞ ግብጽ ከሴራሊዮን ጋር ጨዋታቸውን ያደርጋሉ። በሌላ ጨዋታ ደግሞ ይህንኑ ጨዋታ በሚመለከት አንዳንድ አነጋጋሪ ነገሮች እየወጡ ናቸው። ያነጋገሩ ካሉ ጉዳዮች መካከል የእግር ኳስ ተመልካች የሆኑ ኢትዮጵያውያን በብሔራዊ ቡድናችን ላይ የሚያሰሙት ነቆራና አሽሙር አንዳንዶች በአግራሞት ቢመለከቱትም አንዳንዶች ግን አሳፋሪ ብለውታል። በተለያዩ ማህበራዊ ሚዲያ ላይ እየተነሱ ያሉ እነዚህ ጉዳዮች አንዳንድ የእግር ኳስ ተመልካቾች የግብጽ እንጂ የኢትዮጵያ ዜጋ አይመስሉም በሚል እየተተቹ ናቸው። የኢትዮጵያን ባንዲራ ለብሰው ሀገራችንን የወከሉት ተጫዋቾች በማናናቅ እንደ ሞሳላ ያሉ ከዋክብት ደግሞ እያዳነቁ በግብጽ ማሸነፍ ሲደሰቱ ማየታቸው ማፈራቸውንም አንዳንድ ጦማሪዎች በማህበራዊ ሚዲያቸው ሲያነጋግሩም ተስተውሏል። በነገራችን ላይ የኢትዮጵያ ብሔራዊ ቡድን አሰልጣኝ ከጨዋታው በፊት በማህበራዊ ሚዲያ የሚሸራሸሩ አስተያየቶች ስነልቦናችንን እየጎዱት ነው ማለታቸው አይዘነጋም። በተለይ ከፍተኛ የሆነ ትችትና ነቆራ ከቀረበባቸው ተጫዋቾች መካከል አንዱ አስቻለው ሲሆን እንግዲህ የኢትዮጵያ ብሔራዊ ቡድን አምበል ማለታችን ነው አስቀድሞ ጨዋታውን እንደሚያሸንፉ ተናግሮ ነበር። በጨዋታው ላይ በተለይ ከሞሐመድ ሳላህ ጋር ባንዲራ ለመቀባበል ተስተውሏል። ሲቀባበሉም ተስተውሏል። በተለይ እሱ በሰውነቱ በአካል ቅርጹ በተለይ ቦርጩን በማስመልከት በማህበራዊ ሚዲያ ላይ ከፍተኛ በሆነ ደረጃ ማነጋገሪያም ሆኗል። የተለያዩ ሜሞችም ሲሰሩበትም ተመልክተናል።